ሰላም ፋሚሊ ጆነኝ ዛሬ ደግሞ ይዤላችሁ የቀረቡት የኤክስፕረስ ጄኤስ ፓርት 6 እናያለን ማለት ነው። ዛሬ የምናየው ቴምፕሌቲንግ ነው። መጀመሪያ ቴምፕሌቲንግ ማለት ምን ማለት ነው ስንል ቴምፕሌቲንግ ማለት ኤችቲኤምኤል ላይ ምን ማለት ነው ዳይናሚክ ዳታዎችን ፕሌስ ሆልደር ማድረግ ስንችል ክሬት ማድረግ ያ ቴምፕሌቲንግ ተብሎ ይጠራል። የሆነ ኤችቲኤምኤል እንደምታውቁት ዳይናሚክ ነገር የለው ሁሉም ስታቲክ ነው። ነገር ግን በጃቫስክሪፕትን ተጠቅመን ምን ዳይናሚክ የሆነ ፕሌስ ሆልደር ክሬት ስናደርግ ያ ቴምፕሌቲንግ ተብሎ ይጠራል። የምንጠቀመው ለቴምፕሌቲንግ እኛ ኢጄኤስ ነው፣ ኢምቤድድ ጃቫስክሪፕት የሚባል ኤክስተርናል ላይብራሪ አለ። እሱን ኢንስታል አድርገን ነው የምንጠቀመው ማለት ነው። ፈርስት ኢንስታል ወደ ማድረጉ እንሄዳለን። ኤንፒኤም ኢንስታል ብለን ኢጄኤስ ብለን እንጽፋለን። ዜን እንደዚህ ኢንስታል ከሆነልን በኋላ ፓኬጅ ጄሰን ላይ ሄደው ገብተን ቼክ ማድረግ እንችላለን። እንደምታዩት ኢጄኤስ የሚለው ቨርዥን መስተክል ወርዶልናል። ዜን መጀመሪያ ክሬት እናደርጋለን፣ ሴት እናደርጋለን። ምንድነው ሴት የምናደርገው? የኢንጂን ቴምፕሌታችን ሴት እናደርጋለን። ሴት ኢንጂናችንን ሴት ስናደርግ የምንጠቀመው አፕዶት ሴት የምንጠቀማለን። ሁለት ፓራሜትር አለው። የመጀመሪያው ፓራሜትር ቪም ኢንጂን ተብሎ ይጠራል። ሁለተኛው ፓራሜትር ደግሞ ኢጄኤስ ተብሎ ይጠራል ማለት ነው። ዜን ይሄ ሴት ካደረግን በኋላ ቀጥታ ራውተራችን እንከፍታለን። አፕዶት ፈርስት ራውተር ከመስራቴ በፊት እዚጋ ክሬት ላርግ አንድ ኢምቤድድ የምናደርገውን የኤችቲኤምኤል ፔጅ ክሬት ማድረግ ይኖርብናል። እዚጋ ክሬት ስታደርጉ ፎልደሩን ቪውስ ብላችሁ ክሬት አርጉት። ሌላ ስም አትጻፉ፣ ቪውስ ብላችሁ ክሬት አርጉት። በኋላ ምክንያቱን እነግራችኋለሁ። ዜን እዚጋ ኢንዴክስ ዶት ኢጄኤስ ብለን ጻፍ። እዚጋ ስሙ የፈለጋችሁት ማለት ትችላላችሁ። ኢንዴክስ አርጉት። ዜን እዚጋ ለምሳሌ ኤች1 ብለን ሄሎ እዚጋ ኔም እናርገው እንትናችንን ፕሌስ ሆልደራችንን ኔም እናርገው። እዚጋ ሁለት ኢኳልቱ አይደለም አንድ ነች። ኦኬ እዚጋ ኔም እናርገው ፕሌስ ሆልደራችንን። የምንሞላው ፕሌስ ሆልደር ኤችቲኤምኤል ላይ ምንድነው ኔም ነች ማለት ነው። ኦኬ ወደ ሰርቨራችን እንሄድና አሁን አፕዶት ጌት ብለን ራውተራችን እንጽፋለን። ከዛ በኋላ አሁን እስከ ዛሬ ስንጠቀም የነበረው ምንድነው ሪስፖንስ ዶት ሴንድ ሪስፖንስ ዶት ጄሰን ፎርማት ነበረ። ነገር ግን እዚ ጋር የቴምፕሌታችን የኤችቲኤምኤል ኮዳችን ወደ ፔጃችን ፔስት ለማድረግ የምንጠቀመው ሪስፖንስ ዶት ሬንደር የሚል ይሆናል። ሪስፖንስ ዶት ሬንደር ብለን ሁለት ፓራሜትሮችን እንሰጠዋለን። የመጀመሪያ ፓራሜትር እዚ ጋር የሰጠነውን ስሙን ነው የምንሰጠው። ለምሳሌ የሰጠነው ኢንዴክስ የሚለው ኢንዴክስ እንለዋለን። እናንተ የሰጣችሁትን ስም መስጠት ትችላላችሁ። ዜን ሁለተኛ የምንሰጠዋለን እንትናችን እንሰጠዋለን፣ ፕሌስ ሆልደራችን እንሰጠዋለን። እዚጋ ፕሌስ ሆልደራችን የማንኛውኛ ኔም የሚል ያለን ኔም ብለን ቫሊዩ እንሰጠዋለን። ቫሊዩ ፓስ እናደርግለታለን ማለት ነው። ለዛ ነው ለምሳሌ እኔ ጆ ልበለው። ኦኬ በዚህ መንገድ ፓስ ታደርጋላችሁ ማለት ነው። ኦኬ እዚጋ ዜን ራን እናደርገዋለን ማለት ነው። ራን ለማድረግ ኤንፒኤም ስታርት እንጠቀማለን። ራን ስናደርገው ኦኬ ኖ ዲፎልት ኢንጂን የሚል መጣ። ኦኬ እዚጋ ኢንጂን የምትለው ጋር ስፔስ ሰጥተናል። ስፔስዋን እናጠፋታለን። ቪው ኢንጂን ብላችሁ ጽፉ። ምንም አይነት ከኮቱ በኋላ ስፔስ መስጠት አይኖርባችሁም። አሁን ሪትሬስ ስናደርገው አይምሹር እንደሚሰራ ኦኬ ሄሎ ጆ የሚለው ወጥቶልናል። እዚጋ ለምሳሌ ስሙን ብንቀይረው ለምሳሌ ፖፕ እንበለው። ሪፍሬሽ ስናደርገው ሄሎ ፖፕ የሚል ይወጣልናል ማለት ነው። ኦኬ በዚህ መንገድ ኤችቲኤምኤል ኢምቤድድ ቴምፕሌት መስራት እንችላለን ማለት ነው። እዚ ጋር ቅድም ምን ብያቸዋለሁ? አንድ ነገር ነግራቸዋለሁ ያልኩት ቪውስ የሚል ፎልደር ተጠቀሙ ብያለሁ። ምክንያቱም እዚ ጋር ኢምቤድድ ጃቫስክሪፕት ወይም ኢጄኤስ የተባለው በዲፎልት የሚጠቀመው ፎልደር አለ። እሱ የሚጠቀመው ምንድነው ቪውስ የሚባል ፎልደር ነው። ነገር ግን እናንተ ራሳችሁን ፎልደር ሴት ማድረግ ትችላላችሁ። የፈለጋችሁትን ፎልደር ስም መጠቀም ከፈለጋችሁ ለምሳሌ ሴት ፎልደር ኔም ምን እንጠቀማለን? አፕዶት ሴት የሚል እንጠቀማለን። ፈርስት ባይ ዲፎልት የሚጠቀሙ ፎልደር ነው የሚሰጠዋለን። ምንድነው የሚጠቀመው ቪውስ ነው የምንጠቀመው። ቪውስ እንሰጠዋለን። ዜን የምንሰጠዋለን ፓዝ ዶት ጆይን እንሰጠዋለን። መጀመሪያ ግን ፓዝ እዚጋ ኢምፖርት ማድረግ ይኖርብናል። ፓዝ የሚባል
ኢምፖርት ፓዝ ፍሮም ፓዝ ማድረግ ይኖርብናል። ዜን ፓዝ ዶት ጆይን ብለን ፕሮሰስ ዶት ፕሮሰስ ዶት ሲደብሊው ዲ የሚል እንጠቀማለን። ዜን ክንፍ አድርገን እዚጋ ደግሞ ሁለተኛው ላይ እንጠቀማለን። እዚጋ የፈለግነውን የፎልደር ስም እንጠቀማለን ማለት ነው። እኛ ለመጠቀም ያሰብነውን የፎልደር ስም እንጠቀማለን። ለምሳሌ እኔ ቴምፕሌት ልጠቀም። ቴምፕሌት የሚል የፎልደር ስም ተጠቀምኩኝ። ናው እዚጋ ያለውን የፎልደራችንን ስም ምን እንለዋለን? ቴምፕሌት እንለዋለን። ምክንያቱም እኔ እዚጋ የቀየርኩት ስም ማን ስለሆነ ቴምፕሌት ስለሆነ ቴምፕሌት ብዬ እቀይራለሁ። ዜን አሁን ራን አድርገን እንፈትነዋለን ማለት ነው። እዚጋ መተን ጀስት ሪፍሬሽ እናደርገው። እንደምታዩት ሄሎ ፖፕ እንደሚለው እንደወጣ ነው ማለት ነው። ሰው እዚጋ ፎልደር ኔማቸውን መቀየር ከፈለጋችሁ በዚህ መልክ ሴት ማድረግ ትችላላችሁ። ነገር ግን ፎልደር ኔም መቀየር ካልፈለጋችሁ ይሄንን ሳትጽፉ በቀላሉ ምን ቪውስ የሚለውን ፎልደር ኔም በመጠቀም ብቻ ይሄንን ጽፋችሁ ኤችቲኤምኤል ቴምፕሌትን መስራት ትችላላችሁ ማለት ነው። ኦኬ ጋይስ በዚህ ቪዲዮ ያስኩላችሁ ይህን ነው። በቀጣይ አም ሹር ይህን ቪዲዮ እስካሁን ካያችሁት እንደወደዳችሁ ሰብስክራይብ፣ ላይክ እንዲሁም ለጓደኞች ሼር ማድረግ እንዳትረሱ። በቀጣይ ፎርም ዳታ እናያለን። ይመቻችሁ።